ሰላም የእግዚአብሔር ቤተሰቦች ሰላምና ጤና በያላችሁበት ይብዛ ያልኩኝ እኔ ወንድማችሁ ዘርሽ ነኝ ከጓደኛዬ ከ50 አለቃ አቤ ጋር አንድ ላይ ነው ያለነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል ደቀ መዛሙርቱም ኢየሱስ ክርስቶስ ወደ አለበት ከሄዱ በኋላ እንዲህ ብሎ ጠየቁት፣ መንግስተ ሰማያት እውነተኛ ማን ነው ብሎ በጠየቁት ጊዜ ኢየሱስ ክርስቶስ እንዲህ አላቸው፣ እናንተ ሰዎች አላቸው በሕፃን ካህል እውነት እላችኋለሁ ሕፃን ካህል ናችሁ እናንተ የእግዚአብሔር መንግስት አይገባችሁም አትሰሙም። ምክንያቱ ያለበት ምክንያቱ ምንድነው? ሕፃናት ምንም አያውቁም። በቃ እንደዚህ የሰው ልጅ ሁሉ እንደ ሕፃን ልጅ መሆን አለበት እንደማለት ነው። ስለዚህ አሁን ያለነው ግዳጅ ቦታ ነን ያለነው። ስለዚህ ደግሞ ወንድም እዚህ አጠገቤ ላይ ቁጭ ብሏል። ያለነው መኪና ውስጥ ነው ያለነው። እንግዲህ ሰላማችሁ ብዛ ይላችኋለሁ። ሻሎም መልካም ቀን